አለቀ ጮቶለቀ አርቴታ ደስታውን እየገለጸ ይገኛል። አንድ ለባዶ ጮቶ ተጠናቋል። አለቀ አርሰናል ሻምፒዮን ለመሆን አንድ ጨዋታ ብቻ ይቀረዋል። ነገ ምናልባት በርናውስ ደግሞ ከሲቲ ጋር በሚኖረው መርሃ ግብር ላይ ነጥብ የሚጥል ከሆነ ነገ አርሰናል ሻምፒዮንነቱን ያረጋግጣል። ነገ ማንቸስተር ሲቲ ካሸነፈ ግን የእሁዱን ጨዋታ ይጠብቃል። አርሰናል 1-0 82 ነጥብ አርሰናል፣ ማንቸስተር ሲቲ 77 ነጥብ፣ የ5 ነጥብ ልዩነት። ነገ በርናውስ ከማንቸስተር ሲቲ ከባድ ትንቅንቅ ያደርጋሉ። ሳምንት እሁድ ደግሞ የሚደረግ ጨዋታ አለ። የፊታችን እሁድ ሁሉም ነገር የሚለይለት ጨዋታ ይሆናል። አርሰናል ከ22 ዓመት በኋላ ሻምፒዮን ለመሆን ተቃርቧል። አሁን የነገው ጨዋታ ምናልባት ነገ ሊወሰን ይችላል። ካልሆነ ደግሞ እሁድ ከክሪስታል ፓላስ ጋር ጨዋታውን አርሰናል ያደርጋል። ማንቸስተር ሲቲ አስቶን ቪላን ሲገጥም በካቨርዝ ብቸኛ የ37ኛው ደቂቃ ጎል አርሰናል 1-0። ዊሊያም ሳሊባ 15ኛውን ክሊን ሺት እንዲሁም ጋብሪኤል ማጋሌስ 17ኛ ክሊን ሺት እንዲሁም ግብ ጠባቂው ራያ 19 ክሊን ሺት። ራያ የአርሰናልን ሪኮርድ ተጋርቷል። ነገ ማንቸስተር ሲቲ ማሸነፍ ካልቻለ አርሰናል ሻምፒዮን መሆኑን ያረጋግጣል። አርሰናል ይሄ ጨዋታ በጣም ተባቂ ጨዋታ ነበር። የሚያስቆጨው ነገር በዚህ ጨዋታ ላይ ምናልባት የመጨረሻው ጨዋታ በጎል ልዩነት የሚወሰን ከሆነ ሲቲ የተሻለ ጎል ስላለው ከክሪስታል ፓላስ ጋር አርሰናል አቻ ከወጣና ሲቲ አስቶን ቪላን ካሸነፈ ሊያስቆጭ ይችላል። ከዛ ውጭ ግን ይሄ ጨዋታ ለአርሰናል 3 ነጥብ አሳክቶ መውጣቱ በጣም አስደሳች ነው። ያቺ ነገር ከተከሰተች ብቻ ይሄ ጨዋታ ሊያስቆጭ ይችላል፣ ብዙ ጎል አርሰናል ባለማስቆጠሩ። ከዛ ውጭ ግን አስገራሚ ነው። አርሰናል አንድ ጎል ይዞ መውጣት የሚችል ቡድን መሆኑ የሚገርም ነው። የተከላካይ መስመሩ ዘንድሮ ለአርሰናል ዋንጫ ያመጣው የተከላካይ መስመሩ እንደሆነ ሌላ ማረጋገጫ ነው የዛሬው ጨዋታ። አርሰናል የሊጉ መሪነት በ5 ነጥብ ልዩነት እየመራ ነው። ሲቲ ነገ አቻ ከወጣ ወይም ከተሸነፈ አርሰናል ሻምፒዮን ይሆናል። ሲቲ ካሸነፈ የመጨረሻው ጨዋታ ሲቲ በኤታር ከአስቶን ቪላ ጋር፣ አርሰናል ከሜዳ ውጪ በሴልኸርስት ፓርክ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ እንደተጠበቀ የሚቀጥል ይሆናል። አርቴታ የመጀመሪያው ዋንጫቸውን ለማሳካት ተዘጋጅተዋል። ዛሬ ጋርዲዮላ ሲቲን እንደሚለቁ ከ10 ዓመታት በኋላ ከ20 ዋንጫዎች በኋላ አረጋግጠዋል። ምናልባት ይህንን ዋንጫ አሳክተው አርቴታ የጋርዲዮላ አልጋ ወራሽ ነው የእንግሊዝ እግር ኳስን የሚቆጣጠሩበት ዘመን እየመጣላቸው ያለ ይመስላል። ቀጣዩ ጨዋታን በጉጉት እንዲጠበቅ ያደርጋል። ቹቺዬ አቤት እንዳልከው እያስጨነቀ ሶፊ ዕለተ ሞቱን ሚኬል አርቴታ እያሰቃየ የልብ ምት እየጨመረ ቁርጭምጭሚት እየተጨነቀ እውነቴን ነው የምልህ። እኔ ግምት እስካሁን ድረስ በጣም ነው የሚገርመኝ። እኔ ምን እየተጨነቀ ቁርጭምጭሚት እንዴ ደም ብዛት ያለበት ስኳር ምናምን ያለበት እኮ ከባድ ነው። ያርሰናል ነገር እንዴ በጣም ያስጨንቃል። ልብም ያለበት ከባድ ራሱ አርቴታ እኔ ይሄ ጨዋታ ቶቲ በጣም የሚገርማችሁ ሲጀመር ሚኬል አርቴታ ችግሩ የቡድኑ ሚኬል አርቴታ ነው። ቡድኑ ዋንጫ ይበላል፣ ግን አስጨንቆ አስለቅሶ ምን ብሎ ሚኬል አርቴታ ዋንጫ ዛሬ እንግዲህ ማየት ነው። ዛሬ አንድ ጎል አገባ። ከሀቨርስ መውጣት የሚገባው ቀድሞ ነው። ምን ያህል ደቂቃ እንዳቆየው ቀይ ካርድ ወስዶ ነበር፣ በቢጫ ካርድ ታለፈ እና አንዳንድ ሚኬል አርቴታ ላይ ተሰቅለውና እንደገና ይወርድብሃል። ስለዚህ ዛሬ አርሰናል ያገኘው ነጥብ ኳልኩሌት አድርጎ የመጣው አይ ቲንክ የበርንሌይ ተከላካዮች የሚጋጩ አይደለም፣ ጉልበተኛ አይደሉም ብሎ አስቦ ነው ከሀቨርዝን በንክኪ ወይም በአንድ ሁለት ቅብብል ያልፏቸዋል የሚል እሳቤ ይዞ ነው የገባው እንጂ አሁን ፓላስ ላይ ሀቨርዝን አይደፍርም። ምክንያቱም ተከላካዮቹ ከባድ ናቸው። መጀመሪያ ያሰብኩት እኔም እንደዛ ነው። ምክንያቱም ተከላካዮቹ ብዙ አግሬሲቭ አይደሉም፣ ከኳስ ንክኪ ጋር ነው የሚወጡት። ግን እንደተናገረው ካይል ዎከር እየገጨንም ቢሆን ያርሰናል ተጫዋቾች ክብ ሰርተዋል። ንግግር ያደርጋል። በነገራችን አርቴታና ማርቲን ኦዴጋርድ ንግግር ያደርጋሉ። ያርሰናል የመጨረሻው የሜዳው ጨዋታ ነው። 2025-26 የመጨረሻው የውድድር ዓመቱ በሜዳው የሚያደርገው ጨዋታ ነው። አርሰናል ሻምፒዮንነቱን ዋንጫውን የሚወስደው በክሪስታል ፓላስ ነው። ነገም ሲቲ ካሸነፈ ማለት ግርምሽ ነገ ሲቲ ቢሸነፍም ሻምፒዮን መሆኑን ነገ አርሰናል ቢያረጋግጥም ዞሮ ፓላስ ላይ ነው እና ጋርድ ኦፍ ኦነር ግን ይኖራል። አለበለዚያ ግን ነገም ሲቲ ያሸነፈም እንዲሁም እሁድ ነው ኦልሬዲ ሁሉም ነገር
እንግዲህ ያው የአርሰናል ደጋፊዎች አሁን ምን ቀራችሁ? ክርስቲያን ፓላስ ታዲያ ውሸት ነው ያልነው፣ ውሸት ነው ደርሷል። እኔ ግን ሶፊ የመጨረሻ ብዙ የተባልንበት ብዙ የተነገረበት አለ። ከመጀመሪያ ጀምሮ ሲዲ ስፖርት እነግርምሽ እነገዙ ሶፊ እኔ ያልነው ነገር መጨረሻ ላይ ስቴፕ ባይ ስቴፕ እየተደረደረ ለአድማጮች መቅረብ አለበት። የሙያ እንጂ የእኛ ትንታኔ የግምት ከማንም ጋር የተያዘ አይደለም። ከመደገፍ ካለመደገፍ ጋር ሳይሆን አይደለም፣ ከእውነተኛ ሙያ ጋር የተያዘ ነው። ስለዚህ በዛ መንገድ እንዲታይ ነው። ደስ የሚል ነው። እንግዲህ ቹቺዬ አድናቂ ነኝ። ለማንኛውም ትፈርምልኛለህ ስንወጣ? ትችላለህ ቹቺዬ፣ ትንታኔ ትችላለህ። በጣም ጎበዝ ነህ። የእውነት በጣም ነው የማከብርህ። ትልቅ ሰው ሆነ መካሪያችን ወንድማችን ነህ። በዛ ላይ በእውቀት የታጀበ ብቃት ያለ ሰው ስለሆነ ከአንተ ጋር በመስራቴ እኔ በጣም 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 ፕራውድ አደርጋለሁ። በእውነት በጣም ፕራውድ አደርጋለሁ። ክበርልን። ያልከው ነው እየሆነ ያለው። አርሰናል ይጨነቃል እስከ መጨረሻው ጊዜ ድረስ። በጣም ተጨንቆ ነው ዋንጫ የሚወስደው። ግን ዋንጫው አርሰናል ነው። አምናም ሊቨርፑልን በሚመለከት ከዛ በፊትም የነበሩት የፈረንሳይ ብሔራዊ ቡድን ሻምፒዮን ሲሆን በብዙ ነገሮች አይቻለሁና ይሄ ነው እግር ኳስ ማወቅ ማለት ፕሪዲክት ማድረግ መረዳት ምናምን ነው እንጂ ከደጋፊነት ጋር እኛ እዚህ ጋር የከሌ ደጋፊ ብትሆን የከሌ ደጋፊ ባትሆን እዚህ ጋር አንጸባረክለት አላንጸባረክለት ያክለው የሚጠቀመው የሚጎዳውም የለም። እኛ ግን ሞር ኦር ለስ ፕሮፌሽናል ነው መቀጠል ያለብን ሁሌም በተቻለን አቅም። አንዳንዴ ከፕሮፌሽን ልትወጣ ትችላለህ ወይ በደጋፊነት ስሜት ሊሆን ይችላል፣ አለበለዚያ ደግሞ ኖርማሊም በአጋጣሚም ከፕሮፌሽናልነት አንዳንዴ ልትወጣ ትችላለህ። ግን እንደዛ እያረቅን የሚወጣውን እያስተካከለን ምን እያደረግን እንቀጥላለን እና ፕሮፌሽናልነታችን አስጠብቀን ሙያችን አስጠብቀን በገለልተኝነት ሁሉንም ማገልገላችን እንቀጥላለን የሚለውን ለማስቀመጥ ያህል ነው። እንግዶቻችን የተወሰነ ሀሳብ ቢሰጡ ደስ ይለኛል። አርቴታ ንግግር እስኪያደርግ ድረስ። ኦኬ ያው እኔ የምለው በዛ አጋጣሚ ሲዲ ስፖርት በጣም ይለያል። በጣም የሚገርም የማይሰማችሁ የማያዳምጣችሁ አድናቂዎቻችሁ እዚሁ ያሉታችን የገዝዬና የቹቻም እንደዛው የሚገርም ነገር ነው። ሁሌም በቃ የሚገርም ዲፔንድ ኦን ኳስን እንትን ብለው ጠጋ ብርጌቲ ዲፔንድ የሚያደርጉት ያው ኳስን ስለሆነ በጣም ደስ ይላል። ከዛ ውጭ ግን እናንተ ደግሞ ክብራችሁ እዚህ ሆናችሁ ግርምሽ ሶፊ ነው እንጂ በሙሉስ እንኳን ተጣጣው የእናንተ ደግሞ ይበልጥ ያስቀናል። በጣም ታውቃላችሁ። በጣም የሚወደድ ስፖርት በየትኛውም ቦታ ላይ የሚገርመን እኛ ሰፈርም እንደዚህ በሰራት የምናዳምጠው ይሄንን ነው። በዚሁ ቀጥሉ። የሚናፈቅ የሚወደድ ጣቢያ ነው። ከዛ ውጭ ግን ያው ክለባችን መጨረሻ ደግሞ ሻምፓኝ የማጨበት ጊዜ ቅርብ ነው ብዬ ነው የማስበውና ድል ለታላቅ ክለባችን አርሰናል እላለሁ። በጣም አሪፍ። እሺ አለምዬ፣ ያው እኔም ደስ ብሎኛል በውጤቱ። አዙርለት። አይ እሱ ልክ ነው። ቲክቶክ እኔም እናንተ በጣም የምወዳችሁ በጣም ማከብራችሁ ሲዲ ስፖርትን። ስለዚህ አርሰናል ደግሞ በዚህ ኮንዲሽን ኔክስት ካልተሳካከል ከባድ ነው ኔክስት ጌሙ ማለት ነው። ስለዚህ ያው ድል አርሰናል እላለሁ። ያው ስለጋባችሁ በጣም አመሰግናለሁ። እኔ አንድ ጥያቄ ልጠይቃችሁ። ጠይቃችሁ። የቀበሌ ጨዋታ ላይ ሁለታችሁም ሜዳ ውስጥ ነበራችሁ።